ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? አለሁላችሁ እኔ ደህና ነኝ። ዛሬ ከሀ እስከ መ ያሉ ፊደሎችን አስቆጥራቸዋለሁ ወደኋላም ወደፊትም። በተጨማሪ በቴሌግራም በዋትሳፕ እና በኢሞ መማር የምትፈልጉ እዚህ ጋር ስልክ ቁጥር አለላችሁ ሃይ በሉኝ ማለት ነው እየገባችሁ። እሺ አሁን ከሀ ጀምሬ ፊደሎቹን አስቆጥራቸዋለሁ ማለት ነው። እሺ እንግዲህ ከዚህ ከመነሳታችን በፊት እያንዳንዱ ፊደሎች ስንት እንትን አላቸው? ሰባት ሰባት አላቸው ማለት ነው። ሀ ሰባት ቤተሰብ አላት። ለ ሰባት ቤተሰብ አላት። ሀመሯ ሰባት ቤተሰብ አላት። መ ሰባት ቤተሰብ አላት ማለት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት እንግዲህ ከሀ ስንነሳ የሀ ቤተሰቦች ሰባት ናቸው ማለት ነው። አሁን አስቆጥራቸዋለሁ ማለት ነው። ሀ ብዬ እጀምራለሁ። ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደኋላ ደግሞ አንዴ ላስቆጥራችሁ። ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጣዋ ፊደል ደግሞ ለ ትባላለች። ለ ሉ ሊ ላ ሌ ል ሎ። አንዴ ደግመዋለሁ። ለ ሉ ሊ ላም ሌ ል ሎ። እሺ ወደኋላ ደግሞ አንዴ ልበልላችሁ። ሎ ል ሌ ላ ሊ ሉ ለ። እሺ ቀጣዋ ፊደል ደግሞ ሀመርኋ ትባላለች። ከዚች ከላይኛዋ ጋር ከዚችኛዋ ጋር ተመሳሳይ ናቸው ማለት ነው። በመልክ ነው እንጂ የሚለያዩት አገልግሎታቸውና ድምፃቸው አንድ ነው ማለት ነው። ይቺኛዋ ፊደል ማለት ነች። ስለዚህ ሀ ብለን እንጀምራለን። ሀ ሁ ሂ ሃ ሄ ህ ሆ። አንዴ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደኋላም አንዴ ልበልላችሁ። ሀ ሆ ህ ሄ ሃ ሂ ሁ ሃ። ቀጣዋ ፊደል ደግሞ መ ትባላለች። መ ሙ ሚ ማ ሜ ም ሞ። አንዴ ደግመዋለሁ። መ ሙ ሚ ማ ሜ ም ሞ። እሺ ለዛሬው እነኚህን አራት ፊደሎች በዚህ መልኩ ካስቆጠርኳችሁ ለቀጣይ ደግሞ ከሰ ጀምሮ ያሉትን እንደዚሁ አራት አራቱን እያደረጉ እለቅላችኋለሁ ማለት ነው። ሰናይ ጊዜ። በቴሌግራም በዋትሳፕ እና በኢሞ ሃይ በሉኝ ማለት ነው። እዚህ ግርጌ ላይ ስልክ ቁጥሬ አለላችሁ ማለት ነው። ሰናይ ጊዜ